ሄሎ ቤተሰብ እንዴት ናችሁ? እግዚአብሔር የተመሰገነ ይሁን። እኔ ደህና ነኝ። ዛሬ ባለፈው ካቆምነው ጀምረን የት ነው ቻፕተር 3 አናላይሲስ ኦፍ ኢንተርናሽናል ማርኬቲንግ ኦፖርቹኒቲዎችን የሚለውን ነው ዛሬ የምናይ። ከዛ በፊት ግን ታሪፍ ባሪየር እና ነን ታሪፍ ባሪየር የምንላቸውን መጨረሻ ላይ ብዙም የሚገለጽኩት አልመሰለኝም። ዛሬ ልግለጽላችሁና ወደ ዛሬው ቶፒካችን ሂድ ማለት ነው። ታሪፍ ባሪየር የምንለው አንድ ኢምፖርተር በሚያመጣው ኢምፖርት ጉድ ላይ የሚጣልበት ታክስ ነው። ለምንድን ነው? ሎካል ፕሮዳክቱን ኮንትሮል ለማድረግ ነው ብያችኋለሁ። ነን ታሪፍ ባሪየር የምንለው ደግሞ አንድ ኤክስፖርተር ካንትሪ ሊሚት የምታደርገው ነው። ምኑን? ይሄ ከዚህ በላይ ኢምፖርት ማድረግ አትችይም ብላ ከኢምፖርተሩ ኢምፖርትድ ጉድ ላይ የሚጣልበት ሊሚት ነን ታሪፍ ባሪየር ወይንም ኮታ እንለዋለን ማለት ነው። እሺ ሌትስ ጎ ቱ ዳይስ ቶፒክ። ወደ ዛሬው ቶፒክ እንሂድ። ቻፕተር 3 አናላይሲስ ኦፍ ኢንተርናሽናል ማርኬቲንግ ኦፖርቹኒቲ ይላል። ኢንተርናሽናል ማርኬቲንግ ያሉት መልካም እድሎች ወይንም ፖዚቲቭ አጋጣሚዎች ምን ምን ናቸው የሚለው ነው የምናይ ዛሬ። ሃው ካን ካምፓኒስ አይደንቲፋይ ኤግዚስተንስ ኦፍ ኦፖርቹኒቲ ኤቫሉዌት ኤንድ ሴሌክት ስፔሲፊክ ፎሬን ማርኬት ቱ ኢንተር። ምንድነው ኤቫሉዌት የሚያደርጋቸው? ወደ ኢንተርናሽናል ማርኬቲንግ ለመግባት ምን አይነት ነገሮችን ነው ኮንሲደር ማድረግ ያለበት የሚለው ነው። ከዛ በፊት ግን ሰብስክራይብ ማድረግ እንዳትረሱ። ሰብስክራይብ በፍጹም እንዳይረሳ፣ ሼርም ማድረግ እንዳትረሱ ማለት ነው። እሺ what are the major ways of entering foreign market? ወደ ፎሬን ማርኬት የምንገባባቸው መንገዶች ምን ምን ናቸው የሚሉትን ነው የምናይ ማለት ነው። how should the company manage and organize its international activities? ኢንተርናሽናል ማርኬቲንግ እንዴት ነው ማኔጅ ማድረግ ያለበትና ኦርጋናይዝ ማድረግ ያለበት የሚለውን ነው የምናይ ማለት ነው። እዚህ የምናዩት analyzing foreign trade opportunities, international marketing opportunity could be identified by organizing the existence of unfulfilled demand in a foreign country that your company can effectively service ይላል። ምንድነው? ምን ማለት ነው? ሪኮግናይዚንግ የሚያደርገው ማለት ነው። unfulfilled demand in foreign country እዛ ሀገር ዲማንዳቸውን አንፉልፊል ያደረገው ከሆነ የነሱ ፕሮዳክት እኛ ሄደን ለሀገራው ሰው የተሻለ ዲማንዳችንን ፊል የምናደርግ ከሆነ ይሄ ለኛ አንድ ኦፖርቹኒቲ ነው ማለት ነው። እነሱ ያላገኙትን ፕሮዳክት እኛ ፕሮዲዩስ አድርገን ዴሊቨር የምናደርግ ከሆነ it is the most one opportunity ማለት ነው። recognizing the existence of goods and services in foreign market that your company can obtain to fulfill domestic demand ማለት ነው። ምንድነው? existence of goods and services in foreign market ውጭ ሀገሮች ላይ ከውጭ ሀገሮች ላይ ያሉትን ዲማንድ እና እንትን ጉዶችና ሰርቪሶችን ምን ማድረግ? ሪኮግናይዝ ማድረግ that your company can obtain የኛ ካምፓኒ ሊያገኛቸው የሚችሏቸው ነገሮች ምን የኛን ዶሜስቲክ ዲማንዳቸውን ፊልድ የሚያደርገውን ጉዶች ማግኘት እንችላለን ወይ የሚለውን ኮንሲደር ማድረግ ይጠበቅብናል ማለት ነው። እሺ sourcing as an opportunity እንደ ኦፖርቹኒቲ የምንወስዳቸው ምንድናቸው እንበል። when the price of product or service is significantly lower in foreign country than in a domestic or third country market for comparable quality goods or service ምንድነው? ከዶሜስቲክ ይልቅ ፎሬን ማርኬት ላይ በተሻለ ዋጋ ፕሮዳክቱን የምናገኘው ከሆነ ያ የተሻለ ዋጋ የምናገኘው በምን ምክንያት ነው? የተሻለ ቴክኖሎጂካል አድቫንስመንት ካለ የተሻለ ማቴሪያል የተሻለ ማቴሪያል ካለ ብዙ ፕሮዳክቱን ፕሮዲዩስ ማድረግ ስለምንችል ያንን ዋጋ ዝቅ አድርገው ሊሸጡ ይችላሉ። የዛን ጊዜ ለኛ አንድ ኦፖርቹኒቲ ነው ማለት ነው። እዚያ ሄደን የተሻለ ዋጋ የምናገኝ ከሆነ አመተን ወደ ሎካል ካንትሪው አመተን ለሀገሬ ሰው በተሻለ ዋጋ እንሸጥላቸዋለን። የነሱን ዲማንዳችንን ፊል እናደርጋለን ማለት ነው። where superior quality goods are available in another country and have the potential to better meet the need of domestic or third country market given comparable price ምንድነው? በተመሳሳይ ዋጋ ሆኖ ኳሊቲ ያለው ፕሮዳክትን ውጭ ሀገር የምናገኝ ከሆነ ከነሱ ገዝተን መተን የሀገራችንን ሰዎች ፊል ማድረግ እንችላለን ማለት ነው። if there is a shortage of supply in domestic market or another foreign country ዶሜስቲክ ማርኬት ላይ እኛ ሀገር ላይ ሳፕላይ ከሌለ ፕሮዳክት ሾርቴጅ ካለ ከውጭ ሀገር አመተን ብንሸጥ it is the most opportunity one ማለት ነው። እሺ ክራይቴሪያ ፎር ሴሌክቲንግ ታርጌት ማርኬት ይላል። ማርኬትን ሴሌክት የምናደርግበት ክራይቴሪያ መስፈርቶች ምንድናቸው ካል ጀነራል ማርኬት ፖቴንሻሎችን ኢኮኖሚክ ስታቲስቲክስ እንዴት ነው
ያ ካንትሪ እኔ ሴሌክት የማደርገው ፎሬን ማርኬት እንዴት ነው? ኢኮኖሚካል ስታተሱ፣ ፖለቲካል ኤንቫይሮንመንቱስ እንዴት ነው? ምቹ ነው ወይ? ስቴብል ነው ወይ? ሶሻል ስትራክቸሩስ እንዴት ነው? ማህበረሰባዊ አወቃቀሩስ እንዴት ነው? ጂኦግራፊካል ፊቸሩስ እንዴት ነው? ወጣ ውረዱ ያመቻል ወይ? ካምፓኒ በመሰረት ምናምን የሚለውን ክራይቴሪያ እንደ መስፈርት እንወስዳለን ማለት ነው። ጀነራል ማርኬት ሪሌቲንግ ቱ ዘ ፕሮዳክት የምንለው ግሮዝ ትሬንድ ፎር ሲሚላር ፕሮዳክትስ፣ ካልቸራል አክሴፕታንስ ኦፍ ሰች ፕሮዳክትስ፣ የኛ ፕሮዳክት አሁን እንዴት ነው በእነሱ ሀገር ሰዎች አክሴፕት ይደረጋል ወይ? ታዋቂ ነው ወይ? ለምሳሌ አንድ የውጭ ሀገር ሰው መጥቶ አዲስ አበባ ላይ ዶንኪ ሚት ቢከፍት የኛ ሀገር ሰው አክሴፕት ስለማያደርገው ያ ሰውዬ ቶታሊ ውድቅ ይሆናል ማለት ነው። እንዲህ አይነት ነገሮችንም ኮንሲደር ማድረግ አለብን። አቫይላቢሊቲ ኦፍ ማርኬት ዳታ እንዴት ነው? በማርኬቱ ላይ ዳታዎች አሉ ወይ? ስለ ከስተመሮች ምን አይነት ዲሞግራፊክ ፋክተሩ እንዴት ነው? ኤጅ ሌቨላቸው እንዴት ነው? እኔ የምሸጠው ለ20 ዓመቶች ነው ወይስ ለአሮጌዎች ነው? እንዴት ነው? ምን ያክል ሰው አለ? ኮምፒውተሮቻችንስ እነማን ናቸው? ሳፕላየሮቻችንስ እነማን ናቸው? እንደዚህ አይነት ኤምፕሎየራችን የሚለውን ዳታ ኮሌክት ማድረግ አቫይላቢሊቲ ዳታ ማርኬት ዳታ ሊኖር ይገባል ማለት ነው። ማርኬት ሳይዙ ዘ ናምበር ኦፍ ባየር ነው። ማርኬት ሳይዝ ማለት ብዙ ባየር ካለ ማርኬት ሳይዙ ሄ ነው የሚሆነው ማለት ነው። እሱንም ኮንሲደር ማድረግ አለብን። ስቴጅ ኦፍ ዲቨሎፕመንቱ እንዴት ነው? ስቴጅ ኦፍ ዲቨሎፕመንቱ ግሮዚንግ ስቴጅ አለ፣ ማክሲመም ስቴጅ አለ፣ ዲክላይኒንግ ስቴጅ አለ። እሱንም ማጥናት አለብን ማለት ነው። ታክስና ዱቲ ያለ ወይ? እኔ የምገባበት ታክስ ይጣልበታል ወይ? ዱቲስ አለበት ወይ የሚለውን ነገር ኮንሲደር ማድረግ አለበት። ማይክሮ ሌቨል ሪሰርችስ የምንላቸው ኤግዚስተንስ ኤንድ ፖቴንሻል ኮምፒቲሽኖች፣ ኤግዚስቲንግ ኤንድ ፖቴንሻል ኮምፒቲሽኖች እንዴት ናቸው? ኢዝ ኦፍ ኢንትሪ ለመግባት ቅሌቱ እንዴት ነው? ሪላያቢሊቲ ኦፍ ኢንፎርሜሽን አስተማማኝ ኢንፎርሜሽን አለ ወይ? ሴልስ ፕሮጀክትን፣ ኮስት ኦፍ ኢንትሪ ለመግባት ምን አይነት ወጪ አዋጣለሁ? ወጭ የምንለው እንግዲህ ማንኛውንም ካሽ ብቻ አይደለም የምናዋጣው፣ ላባችን ሁሉ ኮስት ነው ማለት ነው። የምናደርገው ኮንትሪቢዩት የምናደርገው ዛለ መግባት ሁሉም ወጭ ነው። ፕሮባቢሊቲ ፕሮዳክት አክሴፕታንሱ ፕሮዳክት አክሴፕት ይደረጋል። ቅድም ያልኳችሁ ፕሮፊት ፖቴንሻል ፕሮፊት ጀነሬት ማድረግ እንችላለን ወይ የሚለው እነዚህ ማይክሮ ሌቨል ዳታዎች ናቸው ማለት ነው። ክራይቴሪያ ፎር ሴሌክቲንግ ታርጌት ማርኬት ያልኳችሁ ማርኬት ሳይዝ እና ግሮዙ፣ ፖለቲካል ኮንዲሽኑ፣ ኮምፒቲሽን እንዴት ነው ኮምፒቲሽኖቻችን የሚለውን ኮንሲደር ማድረግ አለብን ማለት ነው። በጣም ቀላል ስለሆነ ነው የምፈጥንላችሁ። ማርኬት ሳይዝ ኤንድ ግሮዝ ሬት የምንለው ማርኬት ኢንተንሲቲ የማርኬቱ ድምቀት ነው። ኢንተንሲቲ ማለት ዛት ኢዝ ባይንግ ፓወር ኦፍ ዘ ሪሳይድስ ኢን ተርምስ ኦፍ ኢንካም ሌቨል። በኢንካም ሌቨላቸው የሚገዙን የኛ ባየሮች ኢንካማቸው እንዴት ነው? ዝቅተኛ ከሆነ የኛ ፕሮዳክት ማን ይገዛዋል? ኢንካም ከሌላቸው። ኢንካም ያላቸው ላይ ብንሸጥ ፕሮዳክት ካምፓኒ ኦፕን ብናደርግ ዘ ቤስት ዋን ማለት ነው። ኮንሳምፕሽን ካፓሲቲያቸውስ እንዴት ነው? ብዙ ይመገባሉ ወይ? ብዙ ያጠፋሉ ወይ? እነዛ የምንገባባቸው ካንትሪዎች ማለት ነው። ሳይዝ ግሮዝ ሬት ኦፍ ዘ ካንትሪስ ሚድል ክላስ ካንትሪ አክሴፕታንስ ቱ ኢምፖርትስ ሪስፔክቲቪቲ ቱ ኢምፖርትስ ይቅርታ፣ ኢንፍራስትራክቸር አፕሮፕራይት ፎር ዶይንግ ቢዝነስስ፣ ኢኮኖሚክ ፍሪደሙ፣ ፖለቲካል ሪስኩ እንዴት ነው የሚለውን ይሄ ማርኬት ሳይዝ እና ግሮዝ ሬቱ ይገልጽልናል ማለት ነው። ስፔሲፊክ ኮንሲደሬሽን የምንላቸው ኮንሲደር ልናደርጋቸው የምንችላቸው ካልቸራል ሲሚላሪቲ ዊዝ ታርጌት ማርኬት ሜይ ማተር ያደርገዋል። እኛ የሄድነውና እነዛ የገባንባቸው ሰዎች ካልቸራሊ ሲሚላር ብንሆን አሪፍ ነው ይሆናል ማለት ነው። ጂኦግራፊካል ኢንዲኬተርስ ሳይዝ ኦፍ ዘ ካንትሪ የሀገሩ ስፋት ኢንተርምስ ኦፍ ጂኦግራፊካል ኤሪያ ማለት ነው። ክላይሜቲክ ኮንዲሽኑ እንዴት ነው? የአየር ንብረቱ እንዴት ነው? ቶፖግራፊክ ካራክተሪስቲኩ የጂኦግራፊካል ውጣ ወረድነቱ እንዴት ነው? ዲሞግራፊክ ካራክተር የምንለው ደግሞ የሰዎች ኢንካም፣ የሰዎች ኤጅ ሌቨል፣ የሰዎች ላበር አቫይላቢሊቲ ይህን የሚገልጽ ቶታል ፖፑሌሽን ግሮዝ ሬቱ፣ ኤጅ ዲስትሪቢዩሽን ኦፍ ዘ ፖፑሌሽን፣ ዲግሪ ኦፍ ፖፑሌሽን ዴንሲቲ በአንድ ጥቅጥቅ አንድ አካባቢ የሚኖር ሰው ነው ዴንሲቲ የምንለው። እሱን ኮንሲደር እናደርጋለን ማለት ነው። እሺ ኢኮኖሚክ ክራይቴሪያ ካራክተሪስቲክስ የምትሉት ቶታል ግሮስ ኔሽናል ፕሮዳክት። ይሄ ቶታል ግሮስ ኔሽናል ፕሮዳክት ማለት ጂኤንፒ የምንለው ነው። ጂዲፒ እና ጂኤንፒ ልዩነቱ፣ ጂዲፒ ማለት ምንድነው? በአንድ ሀገር ውስጥ የተመረተ ነው። አሁን ኢትዮጵያን ብናይ በኢትዮጵያ ውስጥ የተመረተው በሀገሪቱ በጂኦግራፊካሉ ነው ኮንሲደር የሚያደርግ። ለምሳሌ የውጭ ሀገር መቶች ኢትዮጵያ አመርተው ቢሆን የውጭ ሀገሮችም ለኢትዮጵያ ነው የሚቆጠረው ማለት ነው። የኢትዮጵያ ጂዲፒ ነው የሚባለው። ግን ጂኤንፒ የምንለው
ይሄ ጂኤንፒ የምንለው በሰዎች ላይ ነው ኮንሲደር የሚያደርግ ጂኦግራፊካል ሳይሆን ሰዎች ላይ። ለምሳሌ የውጭ ሀገሮች መጥተው ኢትዮጵያ መርተዋል፣ የኢትዮጵያ ደግሞ ሄደው የውጭ ሀገር አመርተዋል። የኢትዮጵያ ሀገሮች ውጭ ሀገር ሄደው ያመረቱት ከኢትዮጵያ ሰዎች ጋር መጥቶ ተደምሮ የኢትዮጵያ ጂኤንፒ ይባላል። ግን ከውጭ ሀገር መጥተው ኢትዮጵያ ላይ ያመረቱት እንደ ኢትዮጵያ ጂዲፒ አይቆጠርም ማለት ነው። ለነዛ ነው የሚደመረው ለሀገራቸው ሰዎች። ጂኤንፒ ማለት ይሄ ነው። እንዴት ነው ቶታል ግሮስ ኔሽናል ፕሮዳክት አንድ ሀገር በሀገሯ ዜጎች ምን ያህል በአመት ታመርታለች የሚለውን ይሄን ኢንካሙን ኢኮኖሚክ እንትኑን ኮንሲደር ለማድረግ ነው የምንገባበት ነገር። ኢኮኖሚካሊ ዲቨሎፕ የሆነች ናት ወይም ዲቨሎፒንግ ወይንስ አንደር ዲቨሎፕመንት የሚለውን ነው። ፐር ካፒታል ግሮስ ኔሽናል ፕሮዳክት የምንለው እና ፐር ካፒታል ኢንካም የሚለው ልዩነቱን ንገራችሁ። ፐር ካፒታል ግሮስ ኔሽናል ፕሮዳክት የምንለው አንድ ሰው ይሄ ቶታል ኔሽናል ፕሮዳክት ሲካፈል ለቶታል ፖፑሌሽን አድርገን የምናገኘው ይሄ ማለት ነው። ቶታል ኔሽናል ጂኤንፒ ኦቨር ቶታል ፖፑሌሽን አድርገን እናገኘዋለን። በአንድ ሰው ስንት ይመረታል ነው። አጠቃላይ በሀገሪቱ ይሄን ያህል ጂኤንፒ ካለ በአንድ ሰው ስንት ይመረታል የሚለው ነው። ይሄ ደግሞ ፐር ካፒታል ኢንካም የምንለው ደግሞ በአንድ ሰው ለአንድ ሰው ምን ያህል ገቢ ያገኛል ነው። ምን ያህል ያመርታል ሳይሆን አንድ ሰው ምን ያህል ገቢ ኢንካም ይደርሰዋል ነው። ይሄን የምናገኘው ቶታል ኔሽናል ኢንካም ኦቨር ቶታል ፖፑሌሽን አድርገን ነው የምናገኘው። የዚህን ፐርሰናል ኦር ሃውስሆልድ ዲስፖሲብል ኢንካም የምንለው ያ ግለሰብ ካገኘው ኢንካም ላይ ታክስ ተቀንሶለት ለታክስ ከፍሎት ወደ ሴቪንግ እና ወደ ኮንሳምፕሽን የሚወስዳቸው ኢንካሞች ዲስፖሲብል ኢንካም እንላቸዋለን ማለት ነው። ኢንካም አፍተር ታክስ ማለት ነው። ይሄ ዲስፖሲብል ኢንካም እንለው። ኢንካም ዲስትሪቢዩሽንስ እነሱ አሉ። ሜቶድ ኦፍ ኢንተሪንግ ፎሬን ማርኬት፣ ወደ ፎሬን ማርኬት የምንገባባቸው ሜቶዶችን እናይ ዛሬ። ኤክስፖርቲንግ አለ። ኤክስፖርቲንግ ማለት እንግዲህ አንድ ሀገር ኤክስፖርት ሳታደርግ ኢምፖርት ሳታደርግ መኖር አትችልም። ብቻዋን ሰርቫይቭ ማድረግ አትችልም። ኤክስፖርቲንግ ማለት እንግዲህ በቃ በአመት ይህን ያህል ኤክስፖርት አደርጋለሁ ብለን ለእኛ ሀገር ሰዎች የሚበቃ ሳይሆን ፕሮዲስ የምናደርገው ለውጭ ሀገሮችም ኤክስፖርት የምናደርገውን አማውንት ነው ማለት ነው ፕሮዲስ የምናደርግ። እሱ አንዱ ኢንተሪንግ ወደ ፎሬን ማርኬት የምንገባበት አንዱ መንገድ ነው ማለት ነው። ትረንኪ ኦፕሬሽን የምንለውስ ትረንኪ ኦፕሬሽን ማለት ነው። ዲፊኒሽኑ ጋር ልንገራችሁ። ትረንኪ ኦፕሬሽን ማለት አንድ ሰው ስኪሉን ተጠቅሞ ያን ስኪል ሌላ ሀገሮች ላይ ሼር ለማድረግ የሚገባበት ወይ ነው ማለት ነው። ለምሳሌ በአለፉት አመታቶች ቻይና መታ እዚህ ብዙ ነገሮችን ስትሰራ ቆይታለች። ለምሳሌ ማይክሮፍ ድልድዮችን፣ እነዚህ ብሪድጅ ምናምን እንላቸውን ብዙ ነገር አሁን ቻይና ካምፕ ምናምን እንለው እሷ እየመጣ የኛን ኢንስቲል ታደርጋለች እዚህ። ያንን ተርንኬ ማለት ነው። ተርንኬ ሳይሆን ተርንኬ ካሰራችሁ በኋላ የሀገሩ ሰው የተሰራለት ሰው ምንም መስራት አይጠበቅበትም ማለት ነው። ቀጥታ ወደ ስራው ነው። ምንም ኤክስትራ ፕሮሰስ የለውም። ወደ ስራውና ወደ ኢንካም ጀነሬት ወደ ማድረጉ ነው የሚቀጥል ማለት ነው። እና ቁልፉን ያን የሰራችበትን ቁልፍ ወደ ማን ትመልሳለች ማለት ነው? ወደ ለሰራችላቸው ሰዎች እንደማለት ነው። ይሄ ኬ ማለት ቁልፍ ማለት ነው። እና አሁን እኔ የኬንያ ሰዎች መስራት የማይችሉት ነገር ቢሰራ ልሰራ ብሄድ እዛ ሄጄ ለነሱ የሆነ ነገር አሳያቸዋለሁ፣ ትሬኒንግ የሚሰጣቸዋለሁ። የሆነ ነገር ሰርችላቸው እስከምመለስ ድረስ ያን ፎሬን ማርኬት አዳፕት አደረግኩት ማለት ነው። እሱ ነው አንዱ። ላይሰንሲንግ ማለት ደግሞ አንድን ካምፓኒ በእኛ ፈቃድ የኛ ሎጎ አለ። ለምሳሌ እኔ አፕል ካምፓኒ ልክፈት ብል ወይንም ሳምሰንግ ካምፓኒ ልክፈት ብል ሳምሰንግ ብዬ ብከፍት አልችልም። ከነሱ ፈቃድ ማግኘት አለብኝ። ከነሱ ፈቃድ ማግኘት ደግሞ እንዴት ነው? ከነሱ ፈቃድ ለማግኘት የሆነ some percent of my income I will share to them ማለት ነው። የሆነ ኢንካም ሼር አደርጋቸዋለሁ ፐርሰንቴጅ ማለት ነው። ያን ኢንካም ሼር ባደረኩበት በእነሱ ፕሮዳክት፣ በእነሱ ሎጎ፣ በእነሱ ዲዛይን አንድ ካምፓኒ ከፍቼ እሰራለሁ ማለት ነው። ለምሳሌ ምንድነው ሸራተን ካምፓኒ ወይንም አኮ ካፌ ካምፓኒ እነዚህን ብናይ ውጭ ሀገር አሜሪካ ምናምን ተመርተው ሊሆን ይችላል። በእነሱ ፕሮዳክት፣ በእነሱ ስም፣ በእነሱ ኳሊቲ ፕሮዲውስ እያደረግን እዚህ እንጠቀማለን። ለእነሱ የሆነ ሸር እናደርግላቸዋለን ማለት ነው። ላይሰንሲንግ ማለት ይሄ ነው። ፍቃድ እንዲሰጡን ማድረግ ነው። በእነሱ ፍቃድ መስራት ነው። ፍራንቻይዚንግ የምንለው እና ላይሰንሲንግ ልዩነቱ ምንድነው ካላችሁኝ፣ ላይሰንሲንግ ማለት
የፕሮዳክቱን ስምና ሎጎውን ተጠቅመን እንድንሰራ ብቻ ነው የሚፈቅዱልንና የሆነ ሸር የምንሰጣቸው እንጂ እንዴት እንስራው እንዴት እየሰራ ነው እንደሆነ መቼ እንስራው ወይን እንስራው የሚለውን ነገር ኮንሲደር አያደርጉምና እነዚህ ፓረንት ካምፓኒዎች ማለት ነው። ግን ፍራንቻይዚንግ ግን አዲሽናል ቱ ዚስ ኢንታንጂብል አሴት ምን ይሰጡናል ማለት ነው? ትሬኒንግ ይሰጡናል፣ የሆነ ሳፖርት ይሰጡናል። እንዲስሩት እያደረጉ ኮንትሮል ያደርጉናል። ምክንያቱም ያ ነገር ኔጌቲቭ ኢሜጅ እንዳያገኝባቸው ይፈልጋሉ። ኔጌቲቭ ኢሜጅ በሰዎች ላይ ክሬት እንዳይደረግ በተለይ ዳይ ቱ ዳይ ኮንትሮል ያደርጉታል። እንዲስሩ እያሉ ትሬኒንግ የሆነ ነገርም ሰፖርትም ኢንቨስትመንትም ሰፖርት ያደርጓቸዋል። ፍራንቻይዚንግ ማለት ይሄ ነው። ከረር ይላል። ጆይንት ቬንቸር የምንለው ሁለት ካምፓኒዎች ከተለያየ ሀገር በጋራ 50% ሼር አድርገው አንድን ካምፓኒ ሲከፍቱ ነው ማለት ነው። ያ ማለት ፕሮፊቱንም ሪስኩንም ሁሉንም ሼር ያደርጋሉ ማለት ነው። ጆይንት ቬንቸር እንደሱ ነው። ፎሬን ዳይሬክት ኢንቨስትመንት የምንለው ደግሞ አንድ ካምፓኒ ውጭ ሀገር ሄዶ የሆነ ካፒታሉን ኢንቨስት አድርጎ ብዙ ነገሩን ኢንቨስት አድርጎ ካምፓኒ ከፍቶ ውጭ ሀገር ሲሰራ ፎሬን ዳይሬክት ኢንቨስትመንት እንለዋለን ማለት ነው። ስትራቴጂክ አሊያንስ ማለት ደግሞ ጥቅምህ ለጥቅምህ ነው። የሆነ ነገር ለጋራ ዓላማ የተዋቀረ ነው። አንዱ የሆነ ነገር ሲሰጠው አንዱ የሆነ ነገር እየሰጠ ካምፓኒያቸውን እየተደጋገፉ ሸር እየተደራረጉ የሚሰሩ ናቸው ማለት ነው። ከዚህ ውጭ ከነገርኳችሁ ውጭ ይሄ ደግሜ ባነበውም ልዩነት የለውም። ዳይሬክት ኤክስፖርቲንግ የምንለው ቀጥታ ያመረተው ካምፓኒ ፕሮዲሰሩ ቀጥታ ውጭ ሀገር ላይ ኤክስፖርት የሚያደርገው ሀገር ላይ ወስዶ ቀጥታ ምንም ሎካል ኢንተርሚዲየሪ ሳይኖር ቀጥታ የሚሄደው ነው። ኢንዳይሬክት ኤክስፖርቲንግ የምንለው ደግሞ በሎካል ኢንተርሚዲያሪዎች አማካኝነት ከተመረተበት ያ ፕሮዳክት ፕሮዲውስ ተደርጎ ወደ ስቶር ሃውስ ይገባል፣ ወደ ዌር ሃውስ ይገባል። ዌር ሃውስ እና ስቶር ሃውስ ግን ልዩነት አለው። ዌር ሃውስ ቀጥታ ለኤክስፖርተሮች ወይንም ለትልልቅ ካምፓኒዎች የሚሸጥበት ስቶር ነው። ስቶር ሃውስ ግን ማንኛውም ባየሮች ፋይናል ኮንሱመሮች የሚገዙበት ከዌር ሃውስ ተገዝቶ ወደ ስቶር ሃውስ የሚሄድበት ነው። ስፔሲፊክ ይሄድ ሲሄድ እና ኢንዳይሬክት ኤክስፖርቲንግ የምንለው ካመረቱት ላይ እኔ ሄጄ እገዛለሁ። ለምሳሌ ኢትዮጵያ የሆነ ነገር ብታመርት ቡና ብታመርት ያን ቡና እኔ ሄጄ እገዛለሁ። እኔ እንደ ኢትዮጵያ ካምፓኒ ነኝ ብል የሆነ መርቻንዳይዝ ካምፓኒ ነኝ ብል ገዝቼ እኔ ደግሞ ለማውቀው ሰው ወይንም በሆነ አማካኝነት ወደ ውጭ ሀገር ኤክስፖርት ሳደርግ ኢንዳይሬክት ኤክስፖርት ይምላለው። ግን ዳይሬክት ከሆነ እኔ ራሴው አምርቼ ያመረተው ሰውዬ ቀጥታ አስጭኖ ወደ ውጭ ሀገር የሚሰደው ነው ማለት ነው። እሱ ራሱ ሊወስድላቸው ይችላል፣ እነሱ መጥተው ሊወስዱ ይችላሉ። ይሄ ፎብ ሺፒንግ እና ፎብ ዴስቲኔሽን የምንለው እንትን ነው። አካውንቲንግ ላይ ተምራችሁ ከሆነ ማለት ነው። ፎብ ዴስቲኔሽን የምንለው ወስደን ስንሰጣቸው ነው እነሱ ኦነርሺፑን አክሴፕት የሚያደርጉት። ፎብ ሺፒንግ ከሆነ ቀጥታ እንደተገበያዩ እነሱ ናቸው መጥተው የሚወስዱት ማለት ነው። ባየሩ ነው አክሴፕት የሚያደርገው እና እሱ ነው። ኤክስፖርት አድቫንቴጅ የምንለው it avoids the cost of establishing manufacturing operations in the host country which are often substantial ይላል። it avoids the cost of establishing manufacturing operation ምንድነው? ይሄ ማለት ውጭ ሀገር የምናመርተውን ኮስቱን ይቀንስልናል። እኛው ሀገር ላይ ብናመርት ውጭ ሀገር ኦፕን የምናደርገውን ካምፓኒ የምናደርገውን ብዙ ነገር ወጪን እሱን ይቀንስልናል። ኤክስፖርቲንግ also may help firms achieve and exporting into the other national marketing ይላል። ዲስአድቫንቴጁን ስናይ exporting from the firm's home base may not be appropriate if there is lower cost location for manufacturing the products abroad። ውጭ ሀገር የምናመርተው ሮ ማቴሪያል ቴክኖሎጂው የተሻለ ከሆነ ብዙ ወጪ የማያስወጣን ከሆነ ውጭ ሀገር እኛ ሀገር አምርተን መስደዳችን it is not appropriate ማለት ነው። እንዲሁም ደግሞ ታሪፍና ባሪየር ሊያጋጥመን ይችላል። እዛ አመርተን ወደ ውጭ ኤክስፖርት ስናደርግ እዛው ሄደን ብናመርት የተሻለ ሊሆን ይችላል። በዚህና ታሪፍ ባሪየሮችና አን ኢኮኖሚካል ያደርጉታል ማለት ነው። ሃይ ትራንስፖርት ኮስት ሊገጥመን ይችላል። በመንገድ ላይ ትሮበሪ እነዚህን ሊያጋጥመን ይችላል ማለት ነው። እነዚህ ዲስአድቫንቴጅ ናቸው። ትረንኪ ኦፕሬሽን እንግዲህ ነግሬያችኋለሁ። በቃ ተርኒኪ ኦፕሬሽን ምንለው ማለት ነው። አንድ ሰው ባለው ሙያ ሄዶ ሌሎች ሀገሮች ላይ ሄዶ የሆነ ነገር ጀነሬት አድርጎላቸው የሚመለሰው ነው ማለት ነው። ኤግዛምፕል ነግሬያችኋለሁ። ቻይና መታ እኛ ላይ ብዙ ነገሮች እነዚህ ማይክሮፎችንም ድልድዮችንም ምናምን ሰርታለች። እሷ መታ የገባይበት መንገድ ነው ማለት ነው። ላይሰንሲንግም ነግሬያችኋለሁ። ላይሰንሲንግ እና ፍራንቻይዚንግ ተመሳሳይ ነው። ላይሰንሲንግ ሎጎውን፣ ዲዛይኑን፣ ሞዴሉን ነው የሚነግራቸው የሚፈቅድላቸው በዛ ስም እንዲሰሩ።
ለምሳሌ አኮ ካፌ ብለው ከፍተውታል። በእነሱ መጀመሪያ ባመረቱት ፓረንት ካምፓኒዎች ስም ነው እያመረተው እንትን ያለው፣ ግን ኮንትሮል አያደርጉትም ማለት ነው። እንዲስሩት መቼ ሲሰራ ምን የሚለውን ነገር ፓረንት ካምፓኒዎች አያካትታቸውም ማለት ነው። ፍራንቻይዚንግ ግን ከረር ይላል። ነግሬያችኋለሁ፣ ልክ እንደነገርኳችሁ ነው። እንግዲህ ባጭሩ የሆነ ኮንሴፕት ነው። ዝም ብሎ ቀላል ነው ሲጀመር። ምንድነው የሚለውን ነገር ነው። እዚህ ጨርሻለሁ። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉኝ። በሚቀጥለው ቻፕተር 4 እንገባለን ማለት ነው። ሞጁሉን ብናነበውም ተመሳሳይ ነው። ምንም አዲስ ነገር የለውም ማለት አሁን ፍራንቻይዚንግ አለ አይደለ? ፍራንቻይዚንግ ዋናው ጽንሰ ሐሳቡን በአንድ ወርድ ነገርኳችሁ። እዛ ብትሄዱ ደጋግሞ ነው የሚነግራችሁ እንጂ ምንም ልዩነት የለውም። መጀመሪያ ጽንሰ ሐሳቡን ካልተረዱና ተፈለጋችሁ ዲስክሪፕሽን ላይ ሞጁል እለቅላችኋለሁ፣ ማንበብ ትችላላችሁ። አመሰግናለሁ። ደህና ሁኑልኝ።